አፍቅሮ የሚያቅጁን ያሳይ የፈለከውን ብታፈቅር አይ ላቭ ዩ ሞር የዛሬን ብቻ ጣኛላችሁ ስትቀኖታችሁ እቺን ብቻ ብላችሁ አንድ ቀን እቺን ብቻ የዛሬን ብቻ ሰራዊት አለ በዙሪያው የከበበው ነገር በጣም ብዙ ነው ልጨነቅ ካለ በጣም ብዙ ነገር አለ የሚያስጨንቅ ነገር ለጸልይ ካለ በድካማችን ሊራራልን የማይችል ሊቀ ካህናት የለንምና ነገር ግን እንደኛ በማንኛውም ነገር ኢየሱስ ሰው የሆነበት ምክንያት ሌላ አለ ዋና ኢየሱስ ሰው ካልሆነ ሊሆን የማይችል እኔና እግዚአብሔር መታረቅ ከዚህ ዓለም አላወጣንም በዚህ ዓለም እያለን ተጠብቀን እንድንኖር ነው ያደረገ ከሲስተሙ መካከል ገንጥሎ ሰማይ አልወሰደንም እዚሁ እያለን አሁንኛዬ ባረከኝ የምንለው ገንዘብ ሲኖረን ነው ለምንድን ነው ኢየሱስን ማንቆጥረው የትኛው ባለጠጋ ነው በገንዘቡ ኢየሱስን የገዛው የትኛው አሁን እግዚአብሔር መቼም አድገህ አይቶ አይልም የዘላለም አምላክ ፊት እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ጾም ዓላማው ጸሎት ነው ያለ ጸሎት ጾም እኔ ይሄንን ብያቃለሁ እኮ ወዴት አለ የት ነው ያለው ብቻ ይቀረው ምናምን እንዳትሸማቀቅ የሆኑ ነገሮች ከሄዱ ሂዱ ከተበተነበትን ከተበላሽ ይበላል አናሮርጦ ሊይዝ አይችልም ሰይጣን የሚይዝ ከእግዚአብሔር ወደክ ቀን ነው ደጅ ነው ጠብቆ የሚይዝ ውስጥ ከቆምክ ማን ነው የሚይዝ በእውነት ነው እያንዳንዷን ነገር እግዚአብሔር ቆጥሮ ይከፍላል እግዚአብሔር ቆጥሮ ይከፍለኛል ብለን አይደለም የምናረጋው ግን እግዚአብሔር ይሄንን የማያደርግ አይነት እንደዚህ አይነት ነብይ አይታችሁ ታውቃላችሁ መጽሐፍ ቅዱስ ላይ አንደኛ ነገሥት ላይ ሚክያስ የሚባል አጣቁታላችሁ ሚካላም የሚሉት ጠንቋይ ዝነኛ ጠንቋይ ነው ባይዘይ ተቀጣሪ ጠንቋይ ነገስታት እየጠሩት የሚጠነቁል ጠንቋይ በጣም ዝነኛ ጠንቋይ ነው አንድ ነገር አውቃለሁ ጌታዬ ይወደኛል ስለማንነቴም አይደለም መጽሐፍ ቅዱሱ ስለሚፈቅድልኝ እናገራለሁ ምንም ነገር ከኢየሱስ ደም ውጪ ሊቀድስ አይችልም ሰይጣን ምን ይላል ቢወድ ኖሮ ነገርህን አያቆይብህ ይላል አንዱ በቃ አገር ምድሩ በሙሉ እምነት ብቻ ነው ስለስ አያስፈልግም የሚል ባላንስ የሳተ ነገር እስቲ ምስጢር ልንገራችሁ አንዳንድ ምስጢር ልንገራችሁ በህይወታችሁ በጣም እርግጠኛ መሆን ያለባችሁ እንቅልፍ ከመውሰዱ በፊት ለዛ እኮ ነው ጸሎት መንፈስ በማይነገር መቃተትኛ ውስጥ የሚማልደው ምን ማለት ነው መንፈስ የእግዚአብሔርን ጥልቅ ነገር ያውቃል ኤርምያስንም እግዚአብሔር መጣና ዛሬ መልእክት አለኛል እሺ እግዚአብሔር ይሰማል ሲል ተነሳለ ብድጋር ፖተር ሳውስ ሸክላ ሰሪ ቤት ነው በየትኛውም የህይወታቸው ከፍታሚውን ዝቅታ በክርስቶስ ኢየሱስ ደስ ሊላቸው እንደሚገባ ከ14 ጊዜ በላይ